ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆነ ታውቃለህ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓተ አሽቃሃ። ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አሉት። አብዱራህማን ኢብኑ ሙልጅም የሚባል ከሃዲ ነበር ለሱብህ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዴ አላቸው። አዎ ያ ዓሊ ትገደላለህ። ወአንተ አኽመስ፣ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰውት። ወአነ ሃዚህ ይሄ ጺምህ ለትኽደቡ ብድማ፣ ደም ይታጠባል አሉት። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሄደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ። ልብ በሉ ነቢዩ ነግረውኛል የኔ ጺም በደም ሳይነከር አልሞትም ማለት። የነቢዩ ቃል ተፈጸመ። ዓሊ ሰይድና ዓሊይም እንደራባቸው እንደ ጾሙ ተሰው። ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸው የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ። ሁሌም ጿሚ ናቸው። ሐታ ሊሞቱ ብለው ዑርወት ኢብኑ ዙበይር ታዋቂው ሰሃባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል፣ ምላሱ ይላወሳል። ውሃ መጡለትና ጠጣ አሉት። ውሃን ያልጠጣ ማለት እንደ ጾሙ ከአላህን መገናኘት ነው ፈልጋላችሁ። ምክንያቱም ሐዲስ ላይ ኢማሙ አህመድ በተዘገበው ሼኽ አልባኒ ሶሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ ደኸለል ጀና ነው የሚለው ሐዲስ። ደኸለ ፊዕል ማዲ እንለዋለን። ገባ ይገባል አይደል? አላህ ነው የሚያስፈጥረው። ወሰቃሁም ረብሁም ሸራበን ጠሁራ። ነፊሰቱ ብንቱ ሐሰን የነቢዩ ዘርነች ታዋቂ ነፊሳ ብንቱል ሐሰን ብን ዘይድ ብን ዓሊ መስመሩ ወደዛ ነው። ዓቢድ ነበረች፣ ጿሚ ነበረች። የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ውሃ ጠጪ አሏት። ጾመኛ ነበረች። ጾምሽን ፍቻ አሏት። በጭራሽ አለች። አታውቁም እንደ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር፣ አሁን አፈጥራለሁ እንዴ አለቻቸው። ቁርአን መቅራት ጀመረች። መጨረሻ ላይ እየቀራች ከተበ ረቡኩም ዐላ ነፍሲሂ ረሕማ፣ የእናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀጽ ስትደርስ ሩሃ ወደ ሰማይ ተሻገረች። ጾምን መቶ አይፈልጉም ነበር። የጾምን ደረጃ ያውቃሉ። ጾመው ነው አላህን መገናኘት የሚፈልጉት። እሱ እንዲያስፈጥራቸው ነው የሚፈልጉት። የነየኸውን ይሰጣል እርግጠኛ ሁል ከሪም። እነዚህ ዩሻዕ ብኑ ኑስ ነብይ ናቸው። እንደኔና እንዳንተ ኖርማል ሰዎች የነበሩት አስሐቡል ካህፍ ሁላችሁ ታቋቸዋላችሁ። እነዛ ወጣቶች ናቸው። በአላህ አመኑ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን። ቅናቻን አላህ ሰጣቸው። ተፋለሙ በዲኑ። መጨረሻ ላይ እባብና ጊንጥ ወደ ሞላው ዋሻ ለመግባት ወሰኑ። ፈእዉ ኢለል ከህፍ ተባባሉ። ወደ ዋሻው ግቡ። የንሹር ለኩም ረቡኩም ምን ረሕመቲህ፣ ጌታችሁ እዝነቱን ይለቅላችኋል። የንሹር ለኩም። ዋሻው ውስጥ ገቡ። መሃል ላይ ገደም አሉ። ልብ በሉ መሃል ላይ ነው ያሉት። ወሁም ፊ ፈጅወት ምን፣ ላዩ ክፍት ነው። ፀሐይ ጠዋት ስትወጣ ጨረሯ ይገባል፣ ማታ ስትጠልቅ ጨረሯ ይገባል። እነዚህን የአላህ ባሮች በእሱ ላይ ስድቅ የነበራቸው ፀሐይ እንኳን እንዳይነካቸው የፀሐይን ዛቢያ አላህ ቀየረው። ወተራ ይላል ታያለህ። ወተረ ሸምሰ ኢዛ ጠለዐት፣ ስትወጣ ታያታለህ። ወደ ቀኝ ታዘነብላለች ጨረሩ እንዳያገኛቸው። ስትገባ ደግሞ ታያለህ። ተቅሪድሁም ዛተ ሽማል፣ ወደ ግራ ትታጠፋለች። ለስንት ጊዜ ይመስላችኋል? ለአንድ ቀን? ለስንት ቀን ነው አላህ ፀሐይን ዛቢያዋን የቀየረ? ለ309 ዓመት ፀሐይ ምዕዋሯን እንድትለቅ ታዛለች። ቢሃኡላኢ ሲዲቂን፣ በእነዚህ ሲዲቆች ሰበብ፣ ለእነዚህ ሲዲቆች ላለው ክብር የፀሐይን አቅጣጫ የቀየሩ አባሮች አልፈዋል። አዎ የአደም ልጅ ነው። አሁንም እኮ በሲድቁ
ወንዝን መጥቶ ከፍሎ ትውልድ ያሻገረ ነቢዩላህ ሙሳ አለይሂ ሰላም። አዎ የአደም ልጅ ሙእሚን እኮ ነው የሞተን ሰው በአላህ ፍቃድ የቀሰቀሰ ነቢዩላህ ዒሳ አለይሂ ሰላም። አዎ የአደም ልጅ ሙእሚን እኮ ነው ጨረቃን ከሁለት ከፍሎ እዚህና እዚህ ያንሳፈፋት ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ሲድቅ የሚባል መሳሪያ አላህ ሰጥቶና እስራኤል ኢራንን አጠቃት። ኢራን በእስራኤል መለሰች። አሜሪካ ኢራን ላይ አዘነበች። ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች። ግልጽ ነው። እንደተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ። ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች። እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነች። ኳታር ደግሞ ኢራንንም አመሰገነች። ገብቷችኋል? ውስብስብ ነው አይደል? የፖለቲካን ቁማር እንኳን መረዳት አለ። እንኳን የአርራህማንን ጥልቅ ጥበብ የሰረገ ዕውቀት የፍጥረት ዓለሙ ንጉስ ካልነበርንበት ያስገኘን هو مبدئ المعيد በሚለው እዚህ ሱራ ላይ የነገራቶች ፈጣሪ እሱ ነው። ካልነበረበት مبدئ المعيد የሚመልሰው እሱ የፈጠረን እሱ ነው። ሞተን ይመልሰናል። ቀን ይጓዛል፣ ነገ አዲስ ቀን ያመጣል፣ ይመልሰዋል። ቅጠሎች ይደርቃሉ፣ ክረምት ላይ እንደገና ይቀሰቅሳቸዋል። ዕውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያምናል። እንቅልፍ እያጣን ያማል። ያ ረብ ለምን የሆነ እኮ እንላለን። ግን ደግሞ በረቀቀ ዕውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናምናለን። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ነው፣ ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ በድቅድቅ ጨለማ ውስጥ ጥቁሯን ጩጫን ስትራመድ የሚያይ ወላሁ የራ ደቢበ ነምላ ፊ ለይለት ዘልማ ድቅድቅ ባለ ጨለማ ውስጥ በወንዝ ጥቁር ድንጋይ የምትራመድን ጩጫን የሚያይ አርራህማን። እኛ የመጨረሻው ትውልድ ነን። ቀድመን ግን ጀነት የምንገባው እኛ ነን ይላል። ምንኛ መመረጥ ነው የነቢይ ኡመት መሆን። ከኔ በኋላ የሚመጣ አንድ ነቢይ ካንተ የተሻለ ህዝብ ይዞ ይገባል ተብያለሁ። ፈዛከ ሙሐመዳ። ነቢዩላህ ኢብራሂም ሙሳን ተሰናብተው ወደ ሰባተኛው ሰማይ ዘለቁ። ሰባተኛው ሰማይ ላይ ኸሊሉላህ የአላህን ወዳጅ ኢብራሂምን ተመለከቱት። ኢብራሂምንም አየውት። የበለጠ እኔን መልኩ ይመስላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢብራሂምም ከዓባን የሰማዩን ካዕባ በይቱል ማዕሙር ይባላል። ከዚህኛው ከምድራዊ ካዕባ ትይዩ ነው ያለው ሰባተኛው ሰማይ። ይሄ ግዙፍ ካዕባ በየቀኑ 70,000 መላእክት ገብቶበት ይወጣል። እስከ የውመል ቂያማ ተራ ይደርሳቸው። ሐጃውን እናንተ ልንደጋግም እንችላለን፣ እነሱ የመድገም ዕድል የላቸው። አላህ የማለበት የተከበረ ቤት ነው። ወልበይቲል ማዕሙር ብሎ ነቢዩላህ ኢብራሂም እሱን ተደግፈው ቁጭ ብለዋል። ሰላም በለው አላቸው ጅብሪል። ነቢዩን ሰላም ታቀረቡለት። እሳቸው ምን አሉ? መርሐበን በብን ሳሌሕ ወነቢይ ሳሌሕ፣ እንኳን ደህና መጣ ምርጡ ልጄ ምርጡ ነቢይ አሏቸው። ኢብራሂምንም ሰላምታ ጨረሱና ወደ ሲድረቱል ሙንተሃ አንዲት ዛፍ ጋር ወጡ። ግዙፍ ልዩ ዓለም፣ በቃላት የማይገለጽ ዓለም። ጅብሪልም ያኔ ዛ ቦታ ሲደርስ በትክክለኛ ክስተቱ ተገለጠ። ግዙፍ ነው ጅብሪል። ዙ ምረቲን ዙ ጀማል፣ የተለየ ውበት ያለው ክንፎቹን ሲዘረጋ ሉል ከክንፎቹ ውስጥ ይረግፋል የተባለለት ጅብሪልን ለሁለተኛ ጊዜ አዩት። ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቲል ሙንተሃ። ሲድረተል ሙንተሃ ላይ ጅብሪልን ሰባቱ ሰማይ የመዘርጋት ዕድል አይሰጠው። ሰባቱን ሰማይ ሲያልፍ ነው የተነፈሰው። ሙሉ ቅርጹን አዩት ነቢዩ ዓለይሂ ሰላቱ ወሰላም። ተአምር ሊያሳይ ነው አላህ የላካቸው። ከዛ ሲድረተል ሙንተሃ ላይ
ጅብሪልን ተከተለኝ ሲሉት አንተ መሐመድ ወይ የኔ የመጨረሻ ደረጃ ይሄ ነው ወማ ሚና ኢላ ለሁ መቃሙን ማዕሉም የራሳችን መቆም ያለን እዚያ ላልፈ ቀጥል አላቸው ነብዩን አለይሂ ሰላቱ ወሰላም ማ አክረመ ሙሐመዳ ስድረተል ሙንተሃን አልፈው ሰባቱን ሰማይ ጠቅልለህ ኩርሲይ ላይ ብትጥለው መሬት ላይ እንደወደቀ ቀለበትን የተባለለት ግዙፍ አለ ኩርሲይን አልፈው ወደ አርሹ ተጠጉ ያኔም የዓለማቱን ፈጣሪ የፍጥረት ዓለሙን አናጅ የሰው ልጆችን ሁሉ ጌታ አላህንም ማነጋገር ቻሉ ሰለዋቱ ረቢ ወተስሊማቱሁ ዐለይሂ አላህን አይተዋል አላዩም በሰሐቦቹ መሃል የሐሳብ ልዩነታል አብዱላህ ኢብኑ አባስ አላህን አይተዋል ብለው ሲናገሩ እናታችን አይሻ ጠይቂያቸው ነበር ኑሩን አና አራሁ ኑር እኮ ነው ብርሃን ነው እንዴት አየዋለሁ ብለውኛል አለች እናታችን አይሻ ስድስተኛ ሰማይ ላይ ነቢዩላህ ሙሳን አገኙ ሰላምታ ሰጣቸው ሰላምታ መለሱለት መርሐበን بالአኽ الصالح والنبي الصالح አላቸው ከዛም እሱን ተሰናብተው ሲዞሩ ነቢዩላህ ሙሳ ድንገት አለቀሱ ለምን ታለቅሳለህ ተባሉ አይ ተነግሮኝ ነበር ካንተ በኋላ የሚመጣ አንድ ነብይ ይመጣል አንተ ይዘኸው ከምትገባ ሰው በላይ ጀነት ይዞ ይገባል ተብያለሁ አለ ሙሳ አለይሂ ሰላም የመልካም ቅናትን ቅናት ውስጥ ገቡ ሪብጣ እንለዋለን እሳቸው ነበር ወአጅልቱ ኢለይከ ረቢ ሊተርዳ ያሉት ከሳቸው በላይ አላህ ዘንድ የተወደደ እንዲኖር አይፈልጉ ግን ከሳቸው በኋላ የሚመጣው ነብይ ትውልድ አስከትሎ ቀድሞ ጀነት ይገባል የነብዩ ኡመት አለይሂ ሰላቱ ወሰላም አላህ ከጀነት ሰዎች አላህ ያድርገን አንዴ ሰሃቦቹ ጋር ቁጭ ብለው የጀነት አንድ አራተኛው ትሆናላችሁ አሏቸው ቃሉ ሰሃቦቹ ምን ይላል ፈከበርና አላሁ አክበር አለና ከዛም ሁለት ሶስተኛ ትሆናላችሁ አሉና ቃሉ ፈከበርና ተክቢር አረግና አሉ ከዛም ወአርጁ አን ተኩኑ ሸጥረ ምን አህሊ الجنة ከጀነት ነዋሪዎች ግማሹ ትሆናላችሁ እየጠብቃለሁ አሉ ተክቢር አደረግነ ይላሉ ሰሃቦች አላህ ከነሱ አላህ ያድርገን ከሳቸው ኡመት ውስጥ 70,000 ሰዎች አሉ ያለ ሒሳብ ጀነትን ቢገቡ ከቀብር ወደ ጀነት ሒሳብ የለ ሚዛን የለ ወቁፍ የለ እነሱ ከገቡ በኋላ ጀነት ተዘግቶ ወደ ምርመራ የሚጀመር ከዛ በኋላ 70,000 ነብዩላህ ዩሱፍ አለይሂ ሰላም አባታቸው ነብይ ነው አያታቸው ነብይ ነው ቀደም አያታቸው ነብይ ነው ኢብራሂም ኢስሐቅ ያዕቁብ ልጃቸው ዩሱፍ ይባላል ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር ሲያዩት ቆንጆ ነው ዩሱፍ የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው ሌላውን ነው እኛ ጋር የተበተነ አንኑበት إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة እኛ ብዙ ጭፍሮቹ ነን ይያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል በርግጥ አሉ ሕስድ ወደም እንደመራ ኢነ አባና ነብይ ነው አባታችን ለፊ ضلال ሙቢን ጥመት ውስጥ ነው አባታችን አሉ ነብይ አይሳሳትም ነበር ግን ሕስድ ነብይን ለማውገዝ ገፋቸው ታዲያ ምን ያደርጉ አንድን ሴራ ዘይየዱ እቅቱሉ ዩሱፍ አሉ ሕስዴት እንደሚያደርስ ዩሱፍን ግደሉታል ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ ወንድማቸውን ለመግደል ወሰኑ ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት አልፎ ሐጆቹ ሐሊቀዱ ሲሉ ይዞት ይሄዳሉ አለ ይሄም ሌላ ገደላ ነበር ጉድጓድ ውስጥ ጨመረው ግን ይሻላል አሉ ጉድጓድ ውስጥ ወንድማቸውን ጨመሩት ዩሱፍም ከአባቱ ለ40 ዓመት ተለየ አንዴ ባሪያ ሆኖ ሲሸጥ ሌላ ጊዜ እስር ቤት ሲገባ ሌላ ጊዜ ዚና ሰራ ተብሎ አህያሌ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ ይሄን ግፍ የፈጠሩበት የነብያት ልጅ የሆኑት ወንድሞቹ ነበሩ ሕስድ ምቀኝነት የነብይን ቤት ይረብሻል አባታቸውን አመጹ አላህንም አስቆጡ ወንድማቸውን ለሰቆቃ ዳረጉት ሕስድ አቡ ጀህልን
እስልምናን ከመቀበል ያገደው ምቀኝነት ነው። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምጻቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጃሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው። ረሱል ሰለላሁ ዐለይሂ ወሰለም የአበል ሐከም አሉት፣ አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረናል። እውነት ልንገራችሁ አለው። እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ አላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለው ማለት አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሕስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነብዩ አለይሂ ሰላቱ ወሰለም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለው ማሉ ነብዩ አለይሂ ሰላቱ ወሰለም። ሕስድ ኩፍር ያስጨብጣል።